ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ለዛሬ ምርጥ ያልኩትን ሙቪ ሪካፕ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁኝ ቆዩ። ፊልሙ የሚጀምረው የሆነች ልጅ ውሃ እየዋኘች ጆይ የሚባል ልጅ በፍቅር አይን እያያት ነው። ከዛም ጆይ በስተት ተንሸራቶ ድምጽ ያሰማና ልጅቷ ወደሱ ትመለከታለች። እሱም በድንጋጤ እየሮጠ ከዛ ቦታ ይሄዳል። ከዛም በነጋታው ጆይ ከቤተሰቦቹ ጋር ሱፐርማርኬት ሄዶ አንዳንድ እቃዎችን እየገዛ ያለ ልጅቷን ያያታል። የዚች ልጅ ስም ሮዝ ይባላል። ከዛም ይከተላትና ወደ መኝታ ቤቷ ስትሄድ ወደ መኝታ ቤቷ እየሄደች እንኳን እንደሆነ ሳያከናዝብ አብሯት ተከትሎ ይሄዳል። እሷም ስሊፐሯን ለመውሰድ ወደ ውጭ ስትወጣ ታይዋለች። ሮዝም እንደዚህ ትለዋለች፣ ዋና ቦታ የነበርከው ልጅ ናደል ትለዋለች። እሱም ዝም ይላታል። ከዛም ወደ ቤቷ ትጋብዘዋለች። ወደ ቤቷ ይገባና በትኩረት ወደሱ እያየች ያለ ልብሱ ልታወልቅ ስትል ከቤቱ ሩጦ ይወጣል። ጆይ የ17 ዓመት የሃይስኩል ተማሪ ነው። ሮዝ ደግሞ ወደ 40 የምትሆን የግል ስራ ምትሰራ ሴት ናት። ከዛም ጆይ አንዳንድ ነገሮችን በስልክ በመዋሸት የሮዝን አድራሻ ያገኛል። እናም ስራ ቦታ እያለች ይከታተላት ይጀምራል። እሷም ዞር ብላ ታየውና ትሄዳለች። ጆይም ወደ ቤት ይገባል። ሮዝም ወደ ስራ ትመለስና አንዳንድ ነገሮችን ከጨረሰች በኋላ ወደ ውጭ ስትወጣ ብስክሌቷ ላይ አበባ ታገኛለች። አበባውን ያስቀመጠው ጆይ ነበረ። በነጋታው ወደ ስራ ትመለሳለች። ከዛም ጆይ ትምህርት ቤት ትቶ እሷን መከታተል ይጀምራል። እሷም ሳይክሏን ታቆምና ለምንድነው የምትከታተለኝ? እንዳትከታተለኝ ትለዋለች። እሱም መንገዴ ላይ እየሄድኩኝ ነበረ፣ አንቺን አልተከታተልኩም ይላታል። ከዛም እሷ በቁጣ እንዳትከታተለኝ ትለዋለች። ጆይም ውስጡ በጣም ይጎዳል። በነጋታው ጆይ ሮዝን በሯ ላይ ጠብቃትና እንድትረዳው ይነግራታል። እሷም በፍጹም አይሆንም ትለዋለች። አንተ 17 እኔ ደግሞ 40 የሚሞላነን ትለዋለች። ከዛም ፍቅረኛም እንዳላት ትነግረውና በሯን ትዘጋበታለች። ጆይም ወደ ሞተሩ ሲሄድ ይወድቃል። ከዛም እሷ ይህን ትሰማና መታ ታነሳውና ወደ ቤቷ ታስገባዋለች። ከዛም አንዳንድ ነገሮችን በመሃል እያወሩ ስለ ፍቅረኛዋ ይጠይቃታል። እሷም ሌላ ቦታ እንዳለ ትነግረዋለች። እና ታዲያ ሌላ ቦታ ካለ ከሆቴል ምን ትሰሪ ነበር ይላታል። እናም ለስራ እዛ ቦታ እንዳረፈች ትነግረዋለች። ከዛም ጆይ የመጀመሪያ ቀን ሆቴል ውስጥ ያየሁሽ ጊዜ ፈርቼ ነው፣ ዛሬ ግን አልፈራም፣ ሩጬ አልሄድም አላት። ከዛ ሮዝም ወደ ጓዳው ተወስደውና አብረው እንዲተኙ ትጠብቋለች። ነገር ግን ጆይ አሁንም ምንም ማድረግ አልቻለም። ከዛም ከቤቷ ታወጣዋለች። ከዛም ጆይ እንዲህ በማለት ይጠይቃታል። ዳግመኛ መምጣት እችላለሁ ይላታል። እሷም ዝም ትለዋለች። ከዛም ጆይ ከትምህርት ቤት ሲመለስ አልኮል ይገዛና ሮዝ ቤት ያደርሳል። ሮዝም በተረጋጋ ስሜት ስለ ቤተሰቡ ትጠይቋለች። እሱም አባቱ ስኬታማ ቢዝነስማን እንደሆነና እናቱ ደግሞ ስቱዲዮ እንዳላት እንዲሁም ካሜራማን እንደሆነች ነገር ግን ስኬታማ እንዳልሆነች ይነግራታል። ለመጀመሪያ ጊዜ ሮዝ እና ጆን በተረጋጋ ስሜትና ደስተኛ ሆነው ያወሩት አሁን ነው። በነጋታው ጆይ ከትምህርት ቤት ሲመለስ እናቱ ታናሽ እህቱን እንዲጠብቅ ትነግረውና ትሄዳለች። ነገር ግን እሱ ታናሽ እህቱ ፊልም እያየች ያለ ጥሏት ሮዝ ጋር ይሄድና ከሮዝ ጋር ግንኙነት ይፈጽማሉ። ከዛም ግንኙነት ከፈጸሙ በኋላ የሮዝ ትክክለኛ ፍቅረኛ ወደ ቤት ይመጣል። ሮዝም ደንግጣ ትንሽ ልብስ ትሰጠውና ጆይን ከቤት እንዲወጣ ታደርገዋለች። ከዛም ጆይ በተደበቀበት ቦታ ዝናብ ይዘንብበታል። ሮዝ ይህን ያደረገችው ፍቅረኛዋ ቶሎ መሄድ መስሏት ነበር። ነገር ግን ዝናብ እየዘነበ ስለነበር ፍቅረኛዋ ቤት ውስጥ ይቆያል። ከዛም ጆይ በዝናብ በጣም ይጎዳል። ወደ ማታ አካባቢ ፍቅረኛዋ ከተኛ በኋላ ሮዝ ጆይን ካስቀመጠችበት ሂዳ ታነሳውና ትሸኘዋለች። ከዛም ጆይ በጣም ውስጡ ይጎዳል። ከዛም ጆይ ሲመለስ እናትና አባቱ ታናሽ እህቱን ትቶ ስለሄደ በጣም ይቆጡታል። በነጋታው ሮዝ ወደ ጆይ ትምህርት ቤት ትሄድና ይቅርታ ጠይቋለች። እሱም በጣም ባለጌነሽ ከአንቺን አልጠብቅም ይላታል። እሷም ስለ ፍቅረኛዋ መጀመሪያ እንደነገረችው ትነግረዋለች። ዳግም ወደ እናቱ ስቱዲዮ ትሄድና አሁንም ይቅርታ ጠይቋለች። እሱም ይቅርታዋን ይቀበልና ያቅፋታል። ገጠር ወዳለው ወደ አባቱ ቤት ይሄዱናም ዳግም አብረው ይተኛሉ። የጆይ እናት ቤት እያጸዳች እያለ ስልኩን ስታነሳ የሮዝን ፎቶ ታያለች። ሮዝ ወደ ቤት ስገባ ፍቅረኛዋ እየጠበቃት ነበረ። ከዛም የት እንደነበረች ይጠይቃታል። እናም ወንድ ቤት እንደመጣ ይነግራታል። እሷም ዝም ትለዋለች።
እሱም በንዴት ብርጭቆውን ሲሰብር አይኗን ይቆርጣታል። ከዛም አቅፎ ይቅርታ ይጠይቃትና ቁስሏን ያደራርቅላታል። ከዛም እሷ በተኛችበት እውነት ነው ወንድ መጥቶ ነበር፣ በአንተ ላይ ሌላ ሰው ለምጃለሁ ትለዋለች። የጆይ እናትና አባትም ልጃቸው ከትልቅ ሴት ፍቅር እንደያዘው ያወራሉ። በነጋታው የጆይ እናት ሮዝ ጋር ትሄድና ከልጇ እንድትርቅ ታስጠነቅቃታለች። ሮዝም በነጋታው የጆይ ትምህርት ቤት ትሄድና ፍቅረኛዋን ልታገባ እንደሆነና እንዲርቃት ትነግረዋለች። ጆይም በዚህ ቃሏ በጣም ይጎዳል። ፈተና ትቶም ከቤተሰቦቹም ርቆ ይጠፋል። ከዛም ቤተሰቦቹ በዚህ ይጨነቁና ወደ ሮዝ ይሄዳሉ። በዛኑ ቀን ሮዝ ልታገባ ሰርጓን እያመቻቸች ነበር። ከዛም የጆይ አባት ሮዝ እና ፍቅረኛዋን ጆይ የት እንዳለ ይጠይቃቸዋል። ሮዝም ትጠረጥርና ወደ አባቱ እርሻ ወዳለ ቤት ትወስዳቸዋለች። ጆይም እዛ ሰክሮ እየተኛ ነበረ። ከዛም የጆይ አባት ጆይን ወደ ቤቱ ይወስደውና ፈተናም እንዲፈተን ያደርጋል። ጆይ ሮዝን ማግባት እንደማይችል ይረዳል። ሮዝም ፍቅረኛዋን ታገባና ፊልሙ ያልቃል። ውድ የናኦል ኢንተርቴንመንት ዩቲዩብ ቻናል ተከታታዮች ለዛሬ ይዤላችሁ የመጣሁት ሙቪ ሪካፕ ይህን ይመስል ነበረ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ሙቪ እስከምንገናኝ ደህና ቆዩ።